ጤና ይስጥልን ውድ ኢትዮጵያውያን፣ በሀገር ውስጥም በውጭም ያላችሁ እንዴት ከረማችሁ እላለሁ። በመጀመሪያ ይሄ የመጀመሪያ ቪዲዮዬ ነው። ከዚህ በፊት ቪዲዮ ሰርቼ አላውቅም። ነገር ግን አንድ ጉዳይ ላይ የግሌን ምልከታ ወደ እናንተ ለመሰንዘር ስለፈለኩኝ በዚህ መልኩ መጥቻለሁ። ጥሩ ጊዜ፣ ጥሩ ግብረ መልሶች ምናልባት ይህን ቪዲዮ አይቶ ከሚሰጡኝ ሰዎች ጋር ይኖረኛል ብዬ አስባለሁ። የመጀመሪያ ቪዲዮዬን ለመስራት ያነሳሳኝ አንድ ጉዳይ የዶክተር አብይ አህመድ የመደመር መንግስት የሚለው መጽሐፍ ካነበብኩ በኋላ አንዳንድ ሀሳቦች በጭንቅላቴ ውስጥ ስለተመላለሱብኝ እነዛን ሀሳቦች ከአንባቢያን ከሌሎችም አድማጮች ጋር ቢጋራ የተሻለ ይሆናል የሚል እምነት ስላደረብኝ ነው። እንደምታወቀው የዶክተር አብይ አህመድ መጽሐፍ ከተመረቀ የተወሰኑ ወራቶችን ያስቆጠረ ቢሆንም እኔ በመጽሐፉ ለምረቃ ደርሶ በጣም በጉጉት ሲጠብቀው የነበረም ስለሆነ ወዲያው መጽሐፉን አግኝቼ ካነበብኩ በኋላ የተለያዩ ሀሳቦች በጣም ግልጽም የሆኑ ያልሆኑ ብዙ ጥያቄዎችን የሚያስነሱ በተለይም ደግሞ ከሪል ሁኔታ ጋር ላይስማሙ ይችላሉ ብዬ የማምናቸውም ነገሮች ስላሉ የበለጠ ግን ብዙ ሰዎች ቢያነቡት ብዙ መረጃዎችን፣ ብዙ የመንግስት አቅጣጫዎችን፣ ብዙ ያልተገነዘብናቸው ነገሮችን እናገኝበታለን ብዬ ስላመንኩ በዚህ መልኩ መጥቻለሁ። ጥሩ ጊዜ እንድኖረን ተስፋ አደርጋለሁ። ይሄ መጽሐፍ እንግዲህ አብዛኞቻችሁ አንብባችሁታል ብዬ አስባለሁ። በተለይም የመንግስት አመራር የሆናችሁ ሰዎች መጽሐፉን በትኩረት ብታነቡት ብዙ ትምህርት ታገኙበታላችሁ ብዬ አስባለሁ። ምክንያቱም መጽሐፉ የመንግስትን ፍኖተ ካርታ በተናጠል የመደመር መንግስትን ፍኖተ ካርታ አመላካች ስለሆነ አመራሮች፣ የፓርቲ ደጋፊዎች፣ ተከታዮች ብታነቡት የተሻለ እውቀት ታገኙበታላችሁ ብዬ እመክራችኋለሁ። የመደመር መንግስት መጽሐፍ ወደ ምልከታው ከመግባቴ በፊት
አንድ ንባብ በምናነብበት ጊዜ ምክንያት ሊኖረን ይገባል። ያገኘነውን ሁሉ ወደ ሆዳችን እንደማናስገባ ሁሉ ብናስገባም ደግሞ ለጤና እክል የሆኑ ነገሮች ሊያጋጥሙ ስለሚችሉ የተገኘውን ሁሉ አግበስብሰን ከበላን ለጤናችን አስጊ ሊሆን ስለሚችል የምንበላውን ወይም ደግሞ የምንመገበውን እንደምንመርጥ ሁሉ የምናነበውንም በምክንያት በዓላማ ብናነብ የተሻለ ይሆናል። ስለዚህ ለሆዳችን ምግብ እንደምንመርጥ ሁሉ ለአእምሮአችን ደግሞ የሚስማማ ወይም ዓላማ አድርገን ሴሌክቲቭ ሆነን ለምንድን ነው ይሄን መጽሐፍ ማንበብ ያለብኝ? ለምንድን ነው ለዚህ መጽሐፍ ትኩረት መስጠት ያለብኝ? ፐርፐዝ ኦፍ ሪዲንግ ሊኖረን ይገባል ማለት ነው። ከዛ አንጻር እንደሚታወቀው አንድን ጽሑፍ በምናነብበት ጊዜ የተለያዩ ዓላማዎች ሊኖሩን ይችላሉ። የተለያዩ ፍላጎቶች ሊኖሩን ይችላሉ። ለምሳሌ መረጃ ፈልገን ልናነብ እንችላለን። to get information ስለ አንድ ጉዳይ መረጃ ከፈለግን ግዴታ ጉዳዩን በተመለከተ ሊረዳን የሚችለውን መጽሐፍ ወይም ደግሞ ጋዜጣ ወይም ማጋዚን ወይም ደግሞ የተለያዩ በጽሁፍ መልክ የሚቀርቡትን ነገሮች እናገላብጣለን። ይህ ትልቁ ሰዎች ለሚፈልጉት ነገር ኢንፎርሜሽን ለማግኘት የሚደረገው የንባብ አይነት ነው። ዓላማውም ይሄው ነው። በሌላ መልክ ለመዝናናት የምናነባቸው ጽሁፎች ይኖራሉ። ልቦለዶች፣ ታሪኮች፣ የፊልም ድርሰናት እና የተለያዩ ነገሮችን ኢንተርቴን ለማድረግ ልናነባቸው እንችላለን። ይህም አንዱ የማንበብ ዓላማ ነው። በዋናነት ግን ኮግኒቲቭ ስኪላችንን ዴቨሎፕ ለማድረግ የመረዳት ችሎታችንን ከፍ ለማድረግ ግንዛቤያችንን ለማዳበር እውቀት ለማግኘት እናነባለን። ይሄም አንዱ የማንበብ ዓላማ ነው። በምናነብበት ወቅት ደግሞ ለምሳሌ ቢዝነስን በተመለከተ ማወቅ ያለብን ነገር ካለ ስለ ቢዝነስ እውቀት ላይ ተመስርቶ የተጻፈውን ጽሑፍ ነው ማንበብ ያለብን። ስለ ጤና፣ ስለ ፖለቲካ፣ ስለ ሃይማኖት፣ ስለ ፍቅር፣ ስለ የኑሮ ዘዴና ዘይቤ ማወቅ ከፈለግንም እንደዚሁ ሴሌክቲቭ ሆነን ማንበብ አለብን ማለት ነው።
በምናነብበት ወቅት ደግሞ ምን አይነት እውቀት ልናገኝ እንችላለን ብለን ማሰብ ያስፈልጋል። ለምሳሌ ፋክቹዋል ናውሌጅ ስለ አንድ ጉዳይ፣ ስለ አንድ ነገር ፋክት፣ እውነታ፣ ተጨባጭ እውነታውን ማግኘት ከፈለግን በዛ ዙሪያ ማወቅ ያለብንን ነገሮች አውቀናል ወይ? ከመጽሐፉ ምን አገኘው? ምን አይነት እውቀት ነው ያገኘው ብለን ማሰብ መቻል አለብን። ፋክቹዋል ናውሌጅ የምንለው። ሌላው ኮንሴፕቹዋል ኖሌጅ የምንለው ለምን፣ እንዴት፣ የነገሮች መገናኘት፣ መርሆችን፣ ቲዎሪዎችን ከዛ እውነታ ጋር የሚያገናኙትን ነገሮች ምንድን ናቸው? እንዴትስ ሆኑ? ለምንስ ሆኑ? ብለን ኮንሴፕት ጭብጡን ዋና ኮር ፖይንቶቹን የምናገኝበት በጥልቀት ነገሮችን የምናይበት እና ችግሮችን የምንፈታበት እውቀት እናገኛለን። ከዛ ውጪ ግን በተለይም በሀገራችን ሰዎች ምንም ሳይሰሩ ይተቻሉ። ምንም ሳይጽፉ ይነቅፋሉ። ምንም ሳያስቡ ወይም ደግሞ ሀሳብ ሳይኖራቸው ይሞገታሉ። That's common here in our country, especially በቅርብ ጊዜ የምናያቸው ችግሮች እነዚህ ናቸው። አንድ ነገር ለመደገፍም ስለዛ ነገር ማወቅ ያስፈልጋል። ለመንቀፍም ስለዛ ነገር ማወቅ ያስፈልጋል። ምንም ሳናቅ ከመሬት ተነስተን ልክ ውቃቢ እንዳለብን ሰው ልክ እንደ ትንቢት የደረሰው ሰው ሌሎች ሰዎች በሚታዘቡት አኳኋን ነገሮችን ወይ ደግሞ ጉዳዮችን ስናጥላላ ወይ ደግሞ ስናወድስ ሌሎች በዚህ ዙሪያ ላይ ያላቸው እውቀት ምን ይመስላል ብለን ማወቅ ያስፈልጋል። አንዳንድ ሰዎች የመናገር እድል ስላገኙ ብቻ ይናገራሉ። ለማን እንደሚናገሩ ማን እንደሚሰማቸው ሳያስቡ ትዝብት ውስጥ ይወድቃሉ። ያኔ ነው በጣም ብዙ ክብር የሚሰጣቸው ሰዎች በጣም ብዙ ኤክስፒሪየንስ አላቸው፣ ልምድ አላቸው ብለን የምንገምታቸው ሰዎች ባልጠበቅናቸው ሁኔታ
ወርደው የምናገኛቸው። ለማን ነው ይሄን ነገር የማወራው? ለማን ነው ይሄን ነገር የማደርሰው? ለማን ነው እነዚህን እሺዎች አድሬስ የማደርገው የሚለውን ነገር ማወቅ በጣም ያስፈልጋል። ስለዚህ በመደመር መንግስት መጽሐፍ ውስጥ በርካታ እውነታዎች የኢትዮጵያን ፖለቲካ በተመለከተ በርካታ ውጣ ውረዶች፣ የመጠላለፍና የኋላ መቅረት ምክንያቶች ተገልጿል። እኔ በግሌ ከየትኛው ግላዊም ሆነ ቡድናዊ ወይ ደግሞ ማህበረሰባዊ ፖለቲካ አመለካከት ነፃ ነኝ። በማንም ተጽዕኖ ስር ያለው ሰው አይደለሁም። ነገር ግን የህይወት መርሆቼ፣ ላይፍ ፕሪንሲፕሎቼ እውነት በመናገር የሚመጣው ሪስክ መቀበል ለህሊና እረፍት ይሰጣል ብዬ አምናለሁ። በተጨማሪም ሰዎች ሰው ሆኖ በመፈጠራቸው ብቻ እኩል ናቸው ብዬ አምናለሁ። በሃይማኖት፣ በዘር፣ በቀለም፣ በመደብ፣ በማግኘትና በማጣት፣ በማወቅና ባለማወቅ የሚመጡ ልዩነቶች የህይወታችን ገጸ በረከቶች ናቸው ብዬም አምናለሁ። ከዛ በተለየ በሃይማኖቴ ደግሞ ሙስሊም እንደመሆኔ በፈጣሪ ዘንድ በላጭ የሆነ ሰው ፈጣሪን የሚፈራ ሰው ነው በሚለው ህግ በሚለው ትምህርት አስተምሮት እመራለሁ። ፈጣሪን መፍራት የሁሉ ነገር መሰረት ነው ብዬ አምናለሁ። ፈጣሪን መፍራት ማለት መተዛዘን፣ መከባበር፣ መደማመጥ ንም ጭምር ያካትታል። በዋናነት በፈጣሪ ማመን ይጠይቃል። አለመፍራት ማለት መወንጀል፣ መካድ፣ መግደል፣ መዝረፍ፣ መጥላት፣ መኩራት፣ ማበላለጥ ያካትታል። ስለዚህ በዚህ ፕሪንሲፕል ውስጥ እኔ በግሌ የማምንባቸው ነገሮች ከማለት የማምንባቸው ነገሮች ከመግለጽ የሚገድበኝ ነገር እንደሌለ በትንሹ ለመግለጽ ያህል ነው። በሌላ በኩል ያው
የኢትዮጵያን አባባሎች በጣም በርካታ ናቸው። እውነትን ተናግሮ የመሸበት ማደር ትልቅ አባባል ነው። የመሸበት ማለት ሪስክ ካልኩሌት ተደርጎ ነው። አመቺ ቦታ ላይሆን ይችላል የሚል ውስጥ ወይራ የሆነ ትርጉም ያለው አባባል ነው። በእኔ ሃይማኖት አሁንም ኦፍኮርስ በብዙ ሃይማኖቶች አስተምህሮት ውስጥ ምንም እንኳን የሚመር ቢሆን ለሰዎች ጆሮም ቀልብም ደስታ የማይሰጥ ቢሆንም እውነትን ተናገር ይላል። በሪል ላይፋችን እነዚህ ነገሮች ሆኖ መኖር ትንሽ ይከብዳል አውቃለሁ። ብንለማመዳቸው ግን በጣም ሲምፕል ናቸው። ለህሊና እረፍት ከሚሰጡ ነገሮች ዋናዎቹ እነዚህ ናቸው ለማለት ያክል ነው። ይህን ጉዳይ ሌላ ጊዜ እንመለስበታለን። አሁን ግን ወደ መደመር መንግስት መጽሐፍ ስንመጣ መጽሐፉ ያው ያነበባችሁ ሰዎች ትገነዘባላችሁ ወይም ደግሞ ትረዳላችሁ። እኔም ጨምቄ ሰመሪውን ለማቅረብ ያህል ነው እንጂ ብዙም ዲቴይል የሆነ ነገር ቢሄድበት ከጊዜም አንጻር ፖለቲከኛም ስላልሆንኩ ከስራዬም አንጻር ብዙም ስለማያስኬደኝ ዋና ዋና ጉዳዮች ላይ ብቻ ትኩረት ሰጥቼ እንደሚከተለው ወደ እናንተ ለማድረስ እሞክራለሁ። በመጀመሪያ ደረጃ ያው ከላይ እንደገለጽኩት መጽሐፉን ለማንበብ ጓጉቼ ነበረ። ጊዜ ሰጥቼ በ7 ቀን በአንድ ሳምንት 405 ገጾች በጽሁፍ ደረጃ መግቢያዎች፣ የቃላት ሙዳይ ምናምን አለ። እነሱን ሳያካትት በአንድ ሳምንት ውስጥ ጨረስኩ። መጽሐፉ ሳነብ የጠበቅኳቸው ነገሮች ነበሩ፣ ያልጠበቅኳቸው ነገሮችም ነበሩ። ኦፍኮርስ በተለይም መጽሐፉን የገመገሙት ሰዎች በመጽሐፍ ምረቃው ዕለት መጽሐፉን ሲገልጹበት የነበረው ሁኔታ በጣም ትኩረቴን ስለሳበ መጽሐፉን በሙሉ ፍላጎት ነው ያነበብኩት። ቱ ቢ ኦነስት ዊዝ ዩ ከገምጋሚዎቹ ውስጥ የአቶ ጌታቸው ረዳ አባባል መጽሐፉን የገለጹበት ሁኔታ ምናልባት የተለየ ነገር ይኖራል እዚህ መጽሐፍ ውስጥ የምለውን ነገር እንዳስብ ስላደረገኝ በዛ ልክ ነው ያነበብኩት። የእናቱ ጌታቸውን ሐሳብ በተወሰነ መልኩ በግሌ ይጋራለሁ፣ ግን የጠበቅኩት ያህል ያላገኘኋቸው ነገሮችም አሉ፣ ከጠበቅኳቸው በላይ ያገኘኋቸው ነገሮችም አሉ። በዛም መሀል ላይ ነው የግል ምልከታ ያለው። ያው መጽሐፉ 3 ክፍሎች ያሉት በአጠቃላይ 13 ምዕራፎች
ያሉት በመጀመሪያው ክፍል ውስጥ የአባይን ልጅ ውሃ ጠማው ይላል ክፍል 1። በዚህ ክፍል ስር 4 ምዕራፎች አሉ። እነዛን አጠር አድርጌ የግልን ምልከታ፣ ትንተና፣ ግምገማ አቀርባለሁ። በዚህ አጋጣሚ ዶክተር አብይ አህመድን አፕሪሺየት ሳላደርግ ማለፍ ንፉግነት ነው የሚሆነው። ቢካውዝ እኔ እሱ የጻፋቸው መጽሐፎች አንብቤያቸዋለሁ። ይህን መጽሐፍ ትንሽ ለየት የሚያደርገው ነገሮች በውስጡ ስላገኘኋቸው፣ በተለይም እውነታውን ከመቀበል አንጻር፣ እውነታውን ከመግለጽ አንጻር፣ ችግሮችን ከመዘርዘር አንጻር ብዙ ነገሮችን ብለዋልና በዚህ ትልቅ አድናቆት እንዳለኝ በግሌ መግለጽ እፈልጋለሁ። በመቀጠል መጽሐፉ ብዙ ገጾችን ከመያዙ የተነሳ በስራ ጫና ላይ ሆኖ በዚህ ፖለቲካ ትኩሳት ውስጥ ሆኖ ማሰብ እንኳን በሚያዳግትበት ወቅት ላይ ሆኖ መጽሐፍ መጻፋቸው በብዙ ሰዎች እገዛ ቢሆንም መጽሐፍ መጻፋቸው በስራ ላይ ያሉ ትልቅ አድናቆት ሊቻላቸው ይገባል ብዬ አስባለሁ። በግሌ ብዙ መሪዎች መጽሐፍ ጽፈዋል። አብዛኞቹ መጽሐፋቸውን የጻፉት ከስልጣን ከወረዱ በኋላ ነው። በስቴክ ፕሬዚዳንት ኦባማ እና ሌሎች መጽሐፍ የጻፉት እረፍት ካገኙ በኋላ ነው። እሳቸው ግን ስራ ላይ ያሉ ተከታታይ መጽሐፎች በአጭር ጊዜ ውስጥ መጻፋቸው የግል አድናቆትን እንድሰጣቸው አስገድዶኛል። ቴንኪው። በሌላ በኩል አስቸጋሪ የሆነብኝ ነገር መጽሐፉን ለማንበብ ሲዘጋጅ እንደ ግለሰብ መጽሐፍ አንድ ደራሲ ላንብብ ወይ እንደ የአገር መሪ መጽሐፍ ላንብብ የምለው ትልቅ ጥያቄ ፈጥሮብኝ ነበረ። በዋናነት ግን ሀሳቤ ያደላው ወደ የሀገር መሪ እንደጻፈው መጽሐፍ ማንበብ አለብኝ ብዬ አሰብኩኝ። ከርዕሱም እንደተረዳሁት የመደመር መንግስት፣ ይሄ ነገር ፍኖተ ካርታ ነው፣ ፖሊሲ ነው፣ ስትራቴጂ ነው፣ የመንግስትን አቅጣጫ ጠቋሚ ነው፣ የመንግስትን ስራዎች እና እቅዶች አመላካች ነው ብዬ ለማንበብ ከማንበቤ በፊት ሀሳቤን ሰብሰብ አድርጌ ሳነብ በእርግጥም አብዛኞቹ ያገኟቸው ነገሮች እንደጠበቅኳቸው ሆኖ አግኝቻቸዋለሁ። በሌላ መልኩ ትንሽ ቻሌንጅ ያደረገኝ ነገር እውነት ዶክተር አብይ የመደመር መንግስት ውስጥ የሚከናወኑ ድርጊቶችን መግለጽ ቢችሉ ችግሮችን ደግሞ በዛ ልክ መግለጽ ይችላሉ የሚል ኤክስፔክቴሽን ስለነበረኝ እሱንም በተወሰነ መልኩ ብዙ ሄደውበታል። አሁን ያለውን ችግር ከኢትዮጵያ ሀገር ምስረታ ጀምሮ፣ ከሀገር ግንባታ ጀምሮ፣ ከጥንት ጀምሮ ያሉትን ነገሮች ለመዳሰስ ሞክረዋል።
ካረንትሊ ያሉትን ነገሮች ደግሞ ግልጽ አድርገዋል። ግን በኋላ እመጣበታለሁ። የመጽሐፉ ጠንካራና ደካማ ጎን ምንድን ነው የሚለውን እመጣበታለሁ። ብዙ የማይመቹም ያው ደካማ ጎኖች አሉት። ዶክተር አብይ ያው ይሄን ፍቃድ ሰጥቷል። መተቸት ይቻላል፣ ክሪቲሳይዝ ማድረግ ይቻላል፣ ማረም ይቻላል፣ ሀሳብ መስጠት ይቻላል ስላሉ ደስ እያለኝ ደካማ ጎኖቹንም በሚቀጥለው ጊዜ እሄድባቸዋለሁ። ስለዚህ ዛሬ ባጭሩ ኦቨርሆል የመጽሐፉን እይታና መጽሐፉ የያዛቸው ኮንተንቶች በመግለጽ ሀሳቤን አጠቃልላለሁ። ከላይ እንደገለጽኩት ስናነብ ዓላማ ሊኖረን ይገባል። we must be selective። ያገኘውን ሁሉ ስናነብ የምንይዘውንና የምንጨብጠውን እናጣለን። የኢንፎርሜሽን ወይም የመረጃ መዘበራረቅ ወይ ደግሞ ለማንበብ የተነሳንባቸውን ዓላማዎች ጋር እንዳንደርስ የሚዳርጉን በርካታ ነገሮች ሊፈጠሩብን ስለሚችሉ በጥንቃቄ ማየት አስፈላጊ ነው የሚለውን እንደ ዋና ፖይንቴና እንደ ዋና መልእክቴ ልውሰደውና መጽሐፉ በአጠቃላይ 3 ክፍሎች ያሉት ሲሆን የመጀመሪያው ክፍል 4 ምዕራፎች አሉት። ሁለተኛው ክፍል ደግሞ 5 ምዕራፎች አሉት። ሶስተኛው ክፍልም 4 ምዕራፎች አሉት። ስለዚህ እነዚህን አንድ በአንድ እንሄድባቸዋለን። በጣም እድሉን አግኝቼ እድሜ ሰጥቶኝ አላህ የራሴን ምልከታ በዚህ መጽሐፍ ላይ እንዲገልጽ ስለረዳኝ አመሰግናለሁ። ይህን ቪዲዮ ካያችሁ ደግሞ ፊድባክ እንድትሰጡን፣ ግብረ መልሳችሁን እንድትሰጡን፣ በተለይም የዶክተር አብይ ደጋፊዎች በጣም ትኩረት ሰጥቼ ልነግራችሁ የሚፈልገው ስትደግፉም በምክንያት በእውቀት ላይ የተመሰረተ ድጋፋችሁን ብታደርጉ የተሻለ ይሆናል። እንደዚሁም የዶክተር አብይ ነቃፊዎች በምክንያት ላይ ተመስረታችሁ ብትነቅፉ፣ ብትመክሩ፣ ብትገስጹ፣ ሂስ ብታረጉ የተሻለ ነው ብዬ አምናለሁ። እኔም በዛ መሃል ላይ ነው ሀሳቤን የሚሰጠው። ለዛሬ እንደ መግቢያ ይህን ያህል ካልኩኝ በሚቀጥለው ቪዲዮ ላይ ከክፍል 1 ጀምሬ የግል ምልከታዬን፣ አጫጭር ትንተናዬን፣ በተለይም በርካታ ጥያቄዎችን ለማንሳት እሞክራለሁ። ለዛሬ እዚሁ ላይ አበቃለሁ። አመሰግናለሁ። ቴንኪዩ ወዳጆቼ። በሚቀጥለው ስንገናኝ ጥሩ ጊዜ ይኖረናል። ጉዳይ